የዛሬው ታሪካችን ለመስማት እጅግ በጣም ያማል፣ እጅግ በጣም ዘግናኝ የሆነ ወንጀል ነው። ከዚህ በተለየ መንገድ ለመንገርም አይቻልም። ስለዚህ ተመልካቾች ጥንቃቄ እንድታደርጉ አሳስባቸዋል። ነገር ግን ወደ ዛሬው ታሪካችን ከመግባታችን በፊት ያልተለመዱ ዘግናኝና ሚስጥራዊ የሆኑ እውነተኛ ታሪኮችን በትርክት መልክ የምትወዱ ከሆነ ትክክለኛ ቦታ ላይ ናችሁ። ይህ ዋይ ዲቴልስ ቻናል የተዘጋጀው ለእናንተ ነው። በሳምንት 2 ወይም 3 ጊዜ በዚህ ቻናል ቪዲዮ ይጫናል። ስለዚህ እንደዚህ አይነት ታሪክ የሚመቻችሁ ከሆነ ሁላችሁም ይህንን ቪዲዮ ላይክ አድርጉ። እንዲሁም ደግሞ በየሳምንቱ የሚለቀቁ ቪዲዮዎች እንዳያመልጧችሁ ቻናሉን ሰብስክራይብ አድርጉ። የደወል ምልክቷንም ኦን ማድረጋችሁን እንዳትረሱ። አሁን ወደ ዛሬው ታሪካችን ንግባ። በ1960ዎቹ በደቡብ ካሮሊና ካርል እና ሬጂ የተባሉ አንድ ላይ በፍቅር ይወድቃሉ። በየቀኑ አብረው ይሳሳቃሉ፣ ኮሪደር ላይ ተቃቅፈው ብዙ ጊዜ ያወራሉ። ብቻ በፍቅር እፍ ብለው ነበር። ከትምህርት ቤት ውጭም አይለያዩም ነበር። ያላቸው የፍቅር ግንኙነት ፐርፌክት ይመስል ነበር። ቢሆንም ግን ረጅም ጊዜ አብረው መዝለቅ አልቻሉም ነበር። ያለያያቸውም ነገር ምንድነው? ወደፊታቸውን በተመለከተ ሁለቱም የተለያየ ሀሳብ ነበራቸው። ከስራም ከህይወትም ጋር በተያያዘ ሀሳባቸው የተለያየ ስለነበረ ይለያያሉ። ትምህርታቸውን ከጨረሱ በኋላ ሬጂ የአሜሪካን የባህር ኃይል ይቀላቀላል። ከዛም በኋላ አግብቶ መኖር ይጀምር። ግን ይህ ትዳሩ ረጅም ጊዜ አልቆየም ነበር፣ ባጭሩ ነበር የፈረሰው። ከዛም ተመልሶ ወዳደገበት ካሮሊና ከተማ መጥቶ በባቡር ሀዲድ ስራ ላይ ይሰማራል። ካሮልም ልክ እንደ ሬጂ ትምህርቷን ከጨረሰች በኋላ ትዳር ትይዛለች። አንድ ጊዜ ሳይሆን 2 ጊዜ ታገባለች። ሁለተኛው ትዳሯ ግን ህይወቷን ሊያሳጣት ጫፍ ላይ ደርሶ ነበር። በፌብሩዋሪ 18 1987 ካሮል ከ10 ዓመት ልጇ ሯንዳ ጋር በደቡብ ካሮሊና ትኖር ነበር። እናም አንድ ቀን በራቸው በኃይለኛ ይንኳኳል። ካሮል ሄዳ በሩን ስትከፍት በር ላይ ቆሞ የነበረው ግን ለመጨረሻ ጊዜ የተፋታችው ባሏ ነበር። ከዛም በር ስከፍትለት ሽጉጥ አውጥቶ ልጇ ፊት ካሮልን 6 ጊዜ በዛ በያዘው ሽጉጥ ይመታታል። ከዛም በፍጥነት ከዛ አካባቢ ይሰወራል። እናም ፖሊሶች መጥተው ከተወሰነ ፍለጋ በኋላ ይህ የካሮል ሁለተኛ ባል የነበረው ራሱ መኪና ውስጥ አጥፍቶ ይገኛል። ካሮልን በተመለከተ ግን ዶክተሮች ኃይለኛ ርብርብ ያደርጉና ህይወቷ እንዲተርፍ ያደርጋል። ነገር ግን የደረሰባት ጉዳት በጣም ከባድ ነበር። አንድ አይኗን ትታወራለች። ከዛም በተጨማሪ ከባድ ህመም ይደርስባታል። ስለዚህ ከዚህ በኋላ የካሮል ወጣት ልጅ የሆነችው ሮንዳ ሙሉ ጊዜዋን እናቷን በመንከባከብ ማሳለፍ ትጀምራለች። እናም በሚቀጥሉት 8 ዓመታት ውስጥ በተወሰነ መልኩም ጤንነቷን በራስ መተማመኗን ማግኘት ትጀምራለች። ነገር ግን በ1995 ዓ.ም ትልቅ መሰናክል ይገጥማታል። እሱ ምንድነው? በኃይለኛ ሁኔታ ህመም ይገጥማት። ከዛ መታከም ስላለባት ወደ ዶክተር ትሄዳለች። ዶክተሩም የደም ምርመራ ካደረገላት በኋላ የጉበት ካንሰር እንዳለባት ይነግራታል። እናም ዶክተሩ የነገራት ነገር ምንድነው? መጀመሪያ በሽጉጥ ተመታ ሆስፒታል በተኛችበት ወቅት ደም ይሰጣታል። እናም ያ ህይወቷን ለማዳን የተሰጣት ደም በሄፓታይተስ ሲ የተበከለ ነበር። በዚህ ምክንያት ሳታውቀው የሄፓታይተስ ሲ በሽታ ትያዛል። እናም እሷ ሳትታከመው ስለቆየች የጉበት ካንሰር ይዛታል። በዚህ ሰዓት የሮንዳ እናት የሆነችው ካሮል አሁንም ይሄ ሰውዬ ደጋግሞ እየገደለኝ ነው ብላ ድምጿን ከፍ አድርጋ ታወራለች። በዚህ ሰዓት ልጇም ሰምታት ነበር። ነገር ግን እንዲህ ያለ ከባድ ሁኔታ ቢገጥማትም ካሮል በሁኔታዎች ላለመሸነፍ ቆርጣ ትነሳለች። ምን ታደርጋለች? አካል ጉዳተኛ ስለሆነች ያንን የማይጎዳ ግን ከሷ ጋር የሚመጣጠን ስራ ፈልጋ ለመስራት ትወስናለች። ከዛም ስራ ትፈልግና አንድ የቴሌቪዥን ጣቢያ ውስጥ ትቀጠራለች። ስራዋ ምንድነው? በዛ ቴሌቪዥን ጣቢያ ውስጥ በትርፍ ሰዓት የስልክ ኦፕሬተር መሆን ነው። ስለዚህ የሚደወሉ ስልኮችን ታነሳለች። ሰዎች ላስተያየትም ይሁን ብቻ ለምንም ነገር ሲደውሉ የሚደወሉትን ስልኮች የማንሳት ስራ ነበር የምትሰራው። እናም በዚህ ስራ በጣም ካሮል ደስተኛ ነበረች። ምክንያቱም ከረጅም ዓመት በኋላ ነበር ወደ ስራ የተመለሰችውና ይሄም ነገር ምን ይፈጥርላታል? ወደ ቀድሞ ህይወቷ የተመለሰች ያክል ነበር የተሰማት። ስራ ላይ ነች፣ አሁን ጭንቀት የለም። እናም አሁን የተወሰኑ ዓመታት ያልፍና በ2000 ዓ.ም አንድ ስልክ ይደወላል። እናም በዚህ ሰዓት የዚህን ደዋይ ድምጽ ወዲያው ማስታወስ ትችላለች። የደወለውም ሰው ራሱን ሬጂ ሳመር እባላለሁ ብሎ ያስተዋውቃታል። በዚህ ሰዓት ካሮል ትደናገጥና ሬጂ ሳመር በ1962 ጋሬታ ሃይስኩል በሳውዝ ካሮሊና የተማርከው ነው ብላ ትጠይቀዋለች። እሱም አዎ እኔ ነኝ ብሎ ይመልስላል። በዚህ ሰዓት እሷም ያንተ ኤክስ ገርልፍሬንድ ነኝ ካሮል ነኝ ብላ ትነግሯለች። ይህም በጣም አስገራሚ የስልክ ጥሪ ነበረ። ከዚህም በኋላ ለ1 ሰዓት ያክል እነዚህ ሁለት የቀድሞ ፍቅረኛሞች ስለ ትዳራቸው፣ ስላሳለፉት ህይወት፣ አሁን ስላሉበት ሁኔታ ኤቭሪቲንግ በቴክስት ያወራሉ። ለ40 ዓመታት ያክል ስላልተገናኙ በጣም ብዙ የሚያወሩት ነገር ነበር። እናም ከዚህ በኋላ በወሬያቸው መካከል ቅርብ ለቅርብ እንደሚኖሩ ስላወቁ በአካል ለመገናኘት ቀጠሮ ይይዛሉ። ከዛም ካሮል ወደ ቤት በምትሄድበት ወቅት እንደ 16 ዓመት የህፃን ልጅ በጣም ደስተኛ ሆና ፈንድቃ እንደነበረች ልጇ ሮንዳ ታስታውሳለች። ከጥቂት ቀናት በኋላ ካሮል እና ሬጂ በአካል ይገናኛሉ። ሮንዳ ስትናገር እናቷ በዚህ ድጋሚ በሬጂ ፍቅር እንደወደቀች በግልጽ ይታይባት ነበር ብላ ነበር። ሬጂም በጣም ይወዳት ነበር። ከዚህም በኋላ ከ6 ወር ባነሰ ጊዜ ውስጥ እነዚህ ሁለት ጥንዶች መልሰው ይጋባሉ። ከ1 ዓመት በኋላ በደቡብ ካሮሊና ያለውን ቤታቸውን ሽጠው ወደ ጃክሰንቪል ፍሎሪዳ ይዘዋወራሉ። በዚህ ሰዓት የካሮል ልጅ የሆነችው ሯንዳ እናቷ እሷን ትታት በመሄዷ ብታዝንም ግን እናቷ ከሬጂ ጋር ሆና ደስተኛ ስለነበረች እሷን በጣም ደስ ብሏት ነበር። አሁን ካሮልና ሬጂ ከሯንዳ ርቀው
አብረው አንድ ላይ የኖሩ ነው። ላለፉት 2 ዓመታት ካሮልና ሮንዳ በየቀኑ ስልክ ያወራሉ። አንድም ቀን ስልክ ሳያወሩ ቀርተው አያውቁም። ነገር ግን በሐምሌ 2005 ዓ.ም የሮንዳ እናት የሆነችው ካሮል ስልክ ማንሳት ታቆማለች። መጀመሪያ ላይ ሮንዳ እናቷ ስልኳን ባለማንሳቷ ብዙ አልተጨነቀችም ነበር። ነገር ግን ላለፉት 24 ሰዓታት ከእናቷም ሆነ ከሬጂ ምንም መልስ ስላላገኘች በጣም ትጨነቃለች። ምክንያቱም የካሮል ባል የሆነው ሬጂ የስኳር በሽተኛ ነበር። በዚህ ህመም ለረጅም ጊዜ ሲሰቃይ ነበር። በሱም የተነሳ መራመድ አይችልም፣ በዊልቸር ነበር የሚንቀሳቀሰው። እናም እነዚህ ሁለት ባልና ሚስት ከቤት ለመውጣት የግድ የሮንዳን ድጋፍ ያስፈልጋቸዋል። ስለዚህ ሮንዳ ከሌለች ቤታቸውን ጥለው አይወጡም ነበር። አሁን ግን ስልክ ቤታቸው ጋር ሲደወል ማንም ሰው ስልክ አያነሳም። 24 ሰዓታት አልፏል። ይሄ ነገር ሮንዳን በጣም ያስጨንቃታል። አሁን ሮንዳ ለ72 ሰዓታት ያክል ስልክ ብደውል ምንም መልስ ልታገኝ አልቻለች። ከዚያም ለ4 ሰዓታት ያክል መኪና እየነዳች ወደ እነሱ ቤት ትሄዳለች። ግቢያቸው ጋር ስትደርስ መኪናቸው ግቢ ውስጥ የለም። ቤታቸውም ክፍት ነው፣ መብራቱም እንደበራ ነው። ወደ ውስጥ ስትገባ ውሻቸው ማይኪ ብቻውን ነበር። እነሱ ደግሞ ያለ ማይኪ ወይም ያለ ውሻቸው የትም አይሄዱም ነበር። ቤት ውስጥ ገብታ ስትመለከት ጠረጴዛው ላይ ረጅም ጊዜ የቆየ የተበላሸ ምግብ ታገኛለች። የሮንዳ እናት ካሮል ደግሞ እንደዚህ የምታደርግ ሴት አልነበረችም። በጣም ንጹህ ነች። ምንም ነገር ሲቆሽሽ አይመቻትም። ቶሎ ነበር የምታጸዳው። ይሄ እሷ የምታደርገው ነገር አይደለም። ይባስ ብሎም ደግሞ የሬጂም ሆነ የካሮል ስልክ እዛው ቤት ውስጥ ነበር ያለው። ከዛም በተጨማሪ የካሮል የእጅ ቦርሳውም ጭምር እዛው ነው ያለው። ከሁሉም በላይ ደግሞ ያስደነገጣት ነገር ምንድነው? ለነዚህ ባልና ሚስት ለህይወታቸው ወሳኝ የሆኑ መድኃኒቶች፣ ሬጂ የስኳር በሽተኛ ስለሆነ ለሱ ኢንሱሊን፣ ለእናቷ ካሮል ደግሞ የካንሰር መድኃኒቷ፣ እነዚህ ወሳኝ መድኃኒቶች እዛው ቤት ውስጥ ጠረጴዛ ላይ ታገኛቸዋለች። የሚገርመው ነገር ደግሞ ሬጂም ይሁን ካሮል ያለዚህ መድኃኒት አንድ ቀን እንኳን መቆየት አይችሉም። በዚህ ሰዓት ሮንዳ የሆነ ችግር እንደተፈጠረ እርግጠኛ ትሆንና ፖሊስ ጋር ትደውላለች። ከዛም የተፈጠረውን ነገር ለፖሊስ ሪፖርት አደርጋለች። አሁን በዚህ ሰዓት ፖሊስ ሲያፈላልግ የሚያገኘው ብቸኛው ፍንጭ ምንድነው? መኪናቸው መጥፋቱ ብቻ ነው። ከዛም ፖሊስ ምን ያደርጋል? አቅራቢያ ላይ ወዳሉት ወደ ሁሉም ከተማዎች የዚህ መኪና ታርጋና ዲስክሪፕሽን ለሁሉም አካባቢ ፖሊሶች ይበትናል። ከዛም ከተወሰነ ፍለጋ በኋላ ይሄ መኪና ይገኛል። የት? እነዚህ ባልና ሚስት ከሚኖሩበት ከተማ የ1 ሰዓት ርቀት ላይ የሚገኝ ጫካ ውስጥ መኪናው ተጥሎ ይገኛል። በውስጡም ምንም ነገር አልነበረም። ነገር ግን የዛ መኪና ባትሪ ወልቆ ነበር። በዚህም የተነሳ ፖሊሶች ምን አሰቡ? እነዚህ ሰዎች መኪናውን እየነዱ ሄደው ባትሪው ስለሌለ ምናልባት ባትሪው ስለተበላሸባቸው መኪናውን እዚሁ ጥለው የሄዱ ይመስላቸዋል። ነገር ግን ይሄ ከሆነ ከ5 ሰዓታት በኋላ አንድ ስልክ ፖሊሶች ጋር ይደወላል። ፖሊሶች ስልኩን በሚያነሱበት ወቅት የደወለው ሰው ምን ይላል? እኔ ሬጂ ሳመር ነኝ ብሎ ያወራቸዋል። ሬጂ ሳመር ደግሞ የሮንዳ እናት የሆነችው የካሮል ባል ነበር። ስለዚህ ራሱ ጠፋ ተብሎ ሲፈለግ የነበረው ሰው እኔ ነኝ ብሎ ስልክ ያወራል። በዚህ ወቅት ምን ይላቸዋል? ስለ መጥፋታቸው እየተወራ ያለው ነገር ስህተት እንደሆነ፣ እነሱ እንዳልጠፉ ደህና እንደሆኑ ይናገራል። ነገር ግን በስልኩ ሬጂ ሳመር ነኝ ብሎ ያወራው ሰው ድምፅ የትልቅ ሰው ሳይሆን የወጣት ነበር። የወጣት ድምፅ ነው የሚመስለው። ሬጂ ደግሞ የ61 ዓመት ሰው ነበር። ስለዚህ ድምፃቸው ሊመሳሰል አልቻለም። ከዛም ፖሊሶች ይጠራጠሩና ከባለቤት ጋር ነህ እንዴ ብለው ይጠይቁታል። እሱም አዎ ከባለቤቴ ጋር ነኝ፣ እንኩ ካሮልን አውራት ብሎ አጠገቡ ላለችው ሴት ስልኩን ይሰጣል። እሷም ሄለው ካሮል ነኝ፣ እኔ በጣም ደህና ነኝ ብላ ለፖሊሶቹ ትናገራለች። የዚህ ሴት ድምፅ ግን የ18 ዓመት ወይንም የ20 ዓመት ወጣት ሴት ድምፅ ነበር እንጂ የካሮል ድምፅ ጋር የሚመሳሰል አልነበረም። ከዛም ፖሊሶች ምን ያደርጋሉ? ስልኩን በሚያወሩበት ሰዓት ሮንዳን ይጠሯታል። የካሮል ልጅ የሆነችውን ሮንዳን ይጠሯትና ስልኩን እንድታዳምጥ እናትሽ ነች አይደለች የሚለውን እንድትለይ ያደርጓታል። ሮንዳም ትንሽ ከሰማች በኋላ ወዲያውኑ እነሱ አይደሉም እናቴም የእንጀራ አባቴም አይደሉም ብላ ትናገራለች። ከዛም ፖሊሶች ምን ያደርጋሉ? በዚህ ስልክ ጥሪ ላይ ክትትል ያደርጋሉ። ስልኩ ከየት እንደተደወለ ተደወለበትን ቦታ፣ አካባቢውን፣ ሎኬሽኑን ሁሉን ነገር ማጣራት ይጀምራሉ። ይሄ ለፖሊሶቹ የሆነ የምርመራ አቅጣጫ እንዲጀምሩ ነበር ያደረጋቸው። ከዛም ፖሊስ ምን ያደርጋል? የካሮልና የሬጂን የባንክ አካውንት ትራንዛክሽን ቼክ ለማድረግ ይሞክራል። ምክንያቱም ከጠፉ በኋላ ምናልባት ብር አውጥተው ከሆነ ገንዘብ ተጠቅሞ ከሆነ የሚለውን ለማወቅ አካውንታቸውን ቼክ ያደርጋል። ከዛም በዚህ ነው የሆነ ሰዓት ላይ በኤቲኤም ካርድ ከአካውንታቸው ገንዘብ ወጪ እንደተደረገ ይደርሱበታል። ከዛም ምን ያደርጋሉ? ያ ገንዘብ ወጣ የተባለበት ኤቲኤም ጋር ያሉ ሴኩሪቲ ካሜራዎችን ተጠቅመው ማን ገንዘቡን እንዳወጣ ለማየት መመልከት ይጀምራሉ። በሚያዩበት ወቅት ገንዘቡን ያወጣው የ20 ዓመት ወጣት የሆነ ወንድ ልጅ ነበር፣ የሬጂና የካሮልን ኤቲኤም ካርድ ተጠቅሞ። ከዚህ በኋላ የስልኩ ክትትል ውጤት ይመጣል። ከዛም የተደረሰበት ነገር ምንድነው? ይሄ የተደወለበት ስልክ ሐሰተኛ ስም የተመዘገበ እንደሆነ ይደርሱበታል። ነገር ግን በቅርቡ በዚህ ስልክ ወደ አንድ መኪና ማከራያ ተደውሎ እንደነበረም ይደርሱበታል። ከዛም ፖሊሶች ወደዚህ ወደ መኪና ወደሚያከራየው ድርጅት ሄደው ይህንን ነገር ሲያጣሩ ምን ይደርሳል? ድርጅቱ ስልኩ ቴፋኒ የተባለች ሴት እንደሆነና መኪና እዚህ መታ እንደተከራየቻቸው ለፖሊሶች ይናገራል። እናም በዚህ ወቅት ድርጅቱ መኪና ሲያከራይ ምን ያደርጋል? ጂፒኤስ ቴክኖሎጂ ይጠቀማል። ለሚያከራያቸው ለእያንዳንዱ መኪኖች ጂፒኤስ ነበራቸው። ከዛም ፖሊሶች ይህንን ጂፒኤስ በመከታተል እቺ ቴፋኒ የምትባለው ሴት ያለችበት ቦታ
ይደርሳሉ። እናም ሐምሌ 14 ቀን ፖሊሶች ያንን ጂፒኤስ ተከታትለው አንድ ሆቴል ይደርሳሉ። ወደ ሆቴል ውስጥ በሚገቡበት ወቅት እነዛ ባልና ሚስት እዛ አልነበሩም። ይልቁንም የ24 ዓመቷ ቲፋኒ ኮል፣ የሷ ቦይፍሬንድ የሆነው የ23 ዓመቱ ማይክል ጄምስ ጃክሰን እናም የሱ ጓደኛ የሆነው የ19 ዓመቱ አላን ዌድ ነበሩ አብሮ ያሉት። ፖሊሶች ይህንን ሩም በሚመለከቱበት ወቅት አዳዲስ በተገዙ እቃዎች ተሞልቷል። ኮምፒውተሮች፣ ጌሞች እንዲሁም ደግሞ አዳዲስ ልብሶች ከዛም በተጨማሪ ሽቶ እንደዛ የመሳሰሉ አዳዲስ ነገሮች ተገዝተው ክፍሉ በእንደዚህ አይነት ነገሮች ሙልት ብሏል። ከዚህም በተጨማሪ ፖሊሶች ምን ያገኛሉ? ያጠፋ የተባለው የመኪና ቁልፍና ረጂ ቤቱ ሳንቲም የሚያጠራቅምበት እቃ እዛ ሆቴል ሩም ውስጥ ይገኛል። ከዛም ፖሊስ እነዚህን 3 ወጣቶች ወደ ፖሊስ ጣቢያ ይዟቸው ይሄድና በተለያየ ክፍል አስቀምጦ የተፈጠረውን ነገር ለማጣራት ኢንተርቪው ያደርጋቸዋል። አሁን በዚህ ሰዓት እንግዲህ እንደሚታወቀው እነዚህ 3 ወጣት ልጆች ከነዚህ ከጠፉት ባልና ሚስት ጋር በተያያዘ የሆነ ነገር እንዳደረጉ ፖሊሶች እርግጠኛ ናቸው። ፖሊሶች አሁን እነዚህን ወጣቶች ኢንተርቪው ያደርጓቸዋል። በዚህ ሰዓት ግን እናንተ እነዚህን ሰዎች የሆነ ነገር አድርጋቸዋል ሳይሆን እነዚህ ባልና ሚስት ስለጠፉ እንድናገኛቸው እርዱን ነበረ ሲሏቸው ነበር። በዛ መንገድ ነበር እነሱ እንዲረዷቸው ሲያደርጉ የነበረው። በዚህ ሰዓት 3ቱም ወጣቶች ምንም ነገር ለፖሊስ መናገር ፈቃደኛ ያልሆኑም፣ ጭራሽ ተባባሪ አልነበሩም። ፖሊስ ግን ጫን ብሎ የተፈጠረውን ነገር ለማጣራት ሲሞክር ቲፋኒ የተባለችው ሴት የሆነ ነገር ማውራት ትጀምራለች። ከዛ ምን ትላለች? እኛ ዘርፈናቸዋል፣ እንደዘረፍን አምናለሁ፣ ግን ሌላ ምንም ነገር አላደረግንም፣ መዝረፍ ብቻ ነው የዘረፍናቸው ብላ ትናገራለች። በዚህ ሰዓት ግን ሌላ አራተኛ ግለሰብ ነበረ ከነዚህ ወጣት 3 ልጆች ጋር በመዝረፍ ወንጀሉ ተባባሪ ነበረ። 19 ዓመት ወጣት ሲሆን ብሩስ ኒክሰን ይባላል። ይህም ልጅ አላን ዌድ ለሚባለው ጓደኛው ነው። ከዛም ፖሊሶች ይህ መረጃ እንደደረሳቸው ይሄ ልጅ የሚኖረው አቅራቢያ ላይ ስለሆነ ወዲያው ሄደው ይህ ልጅ ወደ ፖሊስ ጣቢያ ይዘውት ይመጣሉ። ከዛም ይሄ ብሩስ የሚባለው የ19 ዓመት ወጣት ከሌሎቹ 3 ወጣቶች በተለየ መልኩ የተፈጠረውን ነገር አንድ በአንድ መናገር ይጀምራል። በዚህ ሰዓት ግን ፖሊሶቹ የተፈጠረውን ነገር ሲሰሙ እያንዳንዳቸው በእንባ ነበር የተራጩት። ነገሩ የሚጀምረው ከቲፋኒ ነው። እቺ ቲፋኒ የምትባለው ልጅ አባቷ ከባድ ህመም ይታመም ነበር። እነዚህ ባልና ሚስት ጎረቤቷ ስለሆኑ ከልጅነቷ ጀምሮ እየተንከባከቧት በአባቷ ሁኔታ እንዳይደብራት በማድረግ የምትፈልገውን ነገር እያሟሉ እነሱ ነበረ ያሳደጓት። እንደ አባትና እንደ እናቱ ነው። ገንዘብ ከፈለገች፣ ምግብ ከፈለገች፣ ምንም ነገር ከፈለገች እነሱ የፈለገችው ነገር ያደርጉላት ነበር። ለዚህ ምሳሌ የሚሆነው ምንድነው? ለምሳሌ በ2000 ዓመተ ምህረት እነዚህ ባልና ሚስት ቤት ከመቀየራቸው በፊት መኪና ሽጠው ነበረ። መኪናውን የሸጡት ለዚች ለቲፋኒ ነበረ። ቢሆንም ግን ከሷ ምንም አይነት ገንዘብ አልተቀበሉም። በነፃ ነበር ያንን መኪና የሰጧት። እዚህ ድረስ ነበር እሷን የሚወዷት የሚያቀርቧት። እናም ከ4 ዓመት በኋላ በ2005 እቺ ቲፋኒ የምትባለው ሴት ፍሎሪዳ የሚገኝ ክለብ ውስጥ ከፍቅረኛዋ ጋር እየተዝናኑ ነበር። የእነሱም እቅድ የነበረው እዛው ክለብ ውስጥ አዳሩ ሙሉ መዝናናት ነበር። ቢሆንም ግን ከዛ ክለብ ይባረራሉ። በዛ በምሽት ከክለብ ይባረራሉ። በዛን ሰዓት ገንዘብ አልነበራቸውም፣ የሚሄዱበትን ቦታ አልነበረም። የዚህ ሰዓት ነበር ቲፋኒ እነዚህ ባልና ሚስት ትዝ ያሏት። ምክንያቱም ደግሞ ከዚህ በፊት ሳውዝ ካሮሊና ላይ ጎረቤታሞች ነበሩ። አሁን እነዚህ ባልና ሚስት ወደ ፍሎሪዳ ሙቭ አድርገዋል። ስለዚህ እዚሁ ፍሎሪዳ ውስጥ ስላሉ እነሱ ጋር ሄዳ ማረፍ እንደምትችል እርግጠኛ ነበረች። ስለዚህ ወደ እነሱ ጋር ለመሄድ ትወስናለች ከፍቅረኛዋ ጋር። ከዛ መኪናቸውን አስነስተው ወደ እነዚህ ባልና ሚስት ቤት ይሄዳሉ። አልደወሉም፣ ምንም ነገር አላሉም። ቀጥታ በኩለ ሌሊት እቤታቸው ሄደው በራቸውን ያንኳኳሉ። ካሮል የበሩን መንኳኳት ሰምታ ስትከፍት ቀጥታ ቲፋኒን ታያታለች። በዚህ ሰዓት በጣም ደስ ብሏት ኦ ቲፋኒ እንኳን ደህና መጣሽ፣ ናፍቀሽኝ ነበር ብላ አቅፋት ከፍቅረኛዋ ጋር ወደ ቤት እንዲገቡ ኢንቫይት አደርጋቸዋለች። ምንም እንኳን እኩለ ሌሊት ቢሆንም ካሮል በጣም ስለምትወዳት ወደ ቤት ግቡ፣ ምን ላምጣላችሁ? ምግብ ላቅርብ? የሚጠጣ ነገር ላምጣ? ምንድነው የምትፈልጉት? የፈለጋችሁትን ነገር ላድርግላችሁ? ምንድነው የሚያስፈልጋችሁ? እያለች በመምጣታቸው በጣም ደስተኛ ነበረች። ወደ ቤታቸውም እንዲገቡ አድርጋለች። ከዛም በዚህ ሰዓት ቲፋኒ የተፈጠረው ነገር ትነግራትና እዛው ማምሸት ፈልገው ግን ከአቅም በላይ ስለሆነ የሚሄዱበት ስለሌለ ያሏት ቤተሰብ እነሱ ስለሆኑ እንደመጣች ትነግራቸዋለች። ቀጥሎም ካሮልና ሬጂ ምንም ችግር የለውም፣ ይሄ እኮ ለአንቺ ቤትሽ ነው፣ አንቺም ፍቅረኛሽም እንደ ቤታችሁ እንደፈለጋችሁት መሆን ትችላላችሁ ብለው ምንም ችግር እንደሌለ ይነግሯቸዋል። ከዛም ካሮል ወደ ኪችን ገብታ ለነሱ የሚመጥን ብዙ አይነት ምግብ አዘጋጅታ ደስ በሚል ሁኔታ አብሮ ይመገባሉ። በዚህ ሰዓት ግን ሬጂና ካሮል ስለ አንድ ነገር ማውራት ይጀምራሉ። የሚያወሩትም ነገር ምንድነው? ከዚህ በፊት ይኖሩበት የነበረው ሳውዝ ካሮሊና የሚገኘውን ቤታቸውን ሽጠው ከዛም ሽያጭ ደግሞ $99,000 ትርፍ እንዳገኙ፣ ይሄ ደግሞ ከዚህ በኋላ ላላቸው ህይወት በቂ እንደሆነ እስከ መጨረሻው ደስተኛ ሆነው መኖር እንደሚችሉ እያወሩ ነበር። ልክ በዚህ ሰዓት ቲፋኒና ማይክል እርስ በርስ ይፋጠጣሉ። እነዚህ ባልና ሚስት $99,000 እንዳላቸውና እነሱ መዝረፍ እንደሚችሉ ስላሰቡ ነበር እርስ በርስ የተፋጠጡት። ከዛም የዛን ቀን ማታ እነዚህን ባልና ሚስት ለመዝረፍ
ይወስናሉ። በንጋታው ጠዋት ካሮልና ሬጂ ከእንቅልፋቸው ተነስተው ለእነዚህ ሁለት ወጣቶች ቁርስ እየሰሩ ቡና እያፈሉ ቀኑን ሙሉ ከኛ ጋር ይውላሉ ብለው ለእነሱ ሁኔታዎችን ለማመቻቸት በሚሞክሩበት ሰዓት በጠዋት እነዚህ ሁለት ፍቅረኛሞች ተነስተው መሄድ አለብን እንቸኩላለን ብለው ከቤት ወጥተው ይሄዳሉ። ከዛም ስቲፈኒና ማይክል መኪናቸው ውስጥ ገብተው ወሬያቸው ሁሉ ምንድነው እንዴት ተመልሰን መተን ምን አይነት ፕላን አዘጋጅተን ይሄንን $99,000 ከነዚህ ሰዎች እንዘርፋለን የሚለው ነገር ብቻ ነበር ሲያስበው የነበረው። እናም ይሄን እቅዳቸውን ለአንድ ወር ካዘጋጁ በኋላ በጁላይ 8 ከአንድ ወር በኋላ እቅድ ይዘው ይመለሳሉ። ተመልሶ የመጡት ግን ስቲፋኒና ማይክል ሳይሆኑ አሁን አብረዋቸው ታስረው ያሉት ሌሎቹ ሁለት ወጣት ወንዶች ነበሩ፣ ብሩስ ኒክሰን እና አላን ዌድ የሚባሉት። እነዚህ ሁለት ወጣት ወንዶች መጥተው የሬጂና የካሮልን በር ያንኳኳሉ። በዚህ ሰዓት ካሮል በሩን ትከፍትና ስትመለከት ሁለት የማታውቃቸው ወጣት ወንዶች በር ላይ ቆመዋል። ቢሆንም ግን ካሮል እንደሚታወቀው ባህሪዋ በጣም ለጋስና ለሰው የምትራራ የዋ አይነት ሰው ስለነበረች ሰላም እንዴት ናችሁ? ምን ልርዳችሁ? ምን ፈልጋችሁ ነው ብላ ትጠይቃቸዋለች። የሚገርማችሁ እኚህ በር ላይ ቆሞ የሚያንኳኩት ወጣቶች የጠበቁትን ነገር ነበር ያገኙት። እሱ ምንድነው? የካሮል እንደዚህ የዋ መሆን። ይህንን ደግሞ እርግጠኛ እንዲሆኑ ያደረገችው ማን ነው? ቲፋኒ የተባለችው ልጅ ነች። ምክንያቱም በደንብ ስለምታውቃቸው ሄዳችሁ ብታንኳኩ የፈለጋችሁትን ነገር ያደርጋሉ፣ የዋዎች ናቸው ብላ ነግራቸው ነበር። ከዛም እነዚህ ወጣቶች ካሮልን ምን ይለዋታል? መኪናችን መንገድ ላይ ተበላሽቶ ቆመብንና ስልክ መደወል ፈልገን ነው፣ ስልክ አስደውይን ብለው ይጠይቋታል። ካሮልን በዚህ ሰዓት ትንሽ ቢደብራትም ግን ችግር የለውም ኑ ወደ ቤት ግቡ ደውሉ ብላ እንዲደውሉ ወደ ቤት ታስገባቸዋለች። ብሩስና አላን የተባሉት እነዚህ ወጣቶች ልክ ካሮል ወደ ቤት ግቡ ካለቻቸው በኋላ ልክ እንደገቡ በሩን ይዘጋሉ። ከዘጉ በኋላ ምን ያደርጋሉ? ከሁለቱ አንደኛው ሽጉጥ ያወጣሉ። ሽጉጡ እውነተኛ ሽጉጥ አልነበረም፣ ግን ፌክ ቢሆንም እውነተኛ ሽጉጥ የሚመስል ነበር። አንደኛው ይህንን የውሸት ሽጉጥ አውጥቶ ምንም እንዳታውሪ እያለ ሲያስፈራራት፣ ሌላኛው ደግሞ በያዘው ገመድ ድብን አድርጎ ያስራታል። በዚህ ሰዓት ካሮል ሲያስሯት እየጮች እየታገለች ነበረ። በዚህ ሰዓት ጋራጅ የነበረው ሬጂ የሷን ድምጽ የሷን ጮት ሲሰማ በሰባራ እግሩ በቻለው ፍጥነት ወደ ሳሎን ይመጣል። በዚህ ሰዓት እነዚህ ሁለት ወጣት ወንዶች እሱንም ይይዙትና መሬት ላይ ይጥሉታል። ምክንያቱም እግሩ መራመድ ስለማይችል በቀላሉ ነበር እሱን ወለል ላይ የጣሉት። ከዛ ምን ያደርጋሉ? በያዙት ገመድ ከእግራቸው እስከ ጭንቅላታቸው ድረስ ጥቅልል ያደርጓቸዋል። መተንፈስ እንዲችሉ ብቻ አፋቸውን አስቀርቶ የቀረውን ፓርታቸውን እንዳለ በዛ ገመድ ይጠቀልሏቸዋል። ከዛም ይህን ልክ እንደጨረሱ ከነዚህ ከሁለቱ ወጣቶች አንደኛው ቴክስት ያደርጋል። ለማን? ለማይክል። በዚህ ሰዓት ማይክልና ቲፋኒ ከዚህ ቤት ትንሽ ራቅ ብለው ቲፋኒ በተከራየችው መኪና ውስጥ ሆነው እየተጠባበቁ ነበረ። ይሄ ከቤት ውስጥ ቴክስት ያደረገው ሰው የላከው ቴክስት ምንድነው የሚለው ሁሉም ነገር ባሰብነው መሰረት ተደርጓል የሚል ቴክስት ነበር የላከው። ስለዚህ ልክ በዚህ ሰዓት ማይክል ይሄ ሜሴጅ እንደደረሰ ከዛ ኪራይ መኪና ይወጣና ወደዚህ ቤት ቀጥ ብሎ ይመጣል። በዚህ ሰዓት ግን ቲፋኒ እዛው መኪና ውስጥ ነበር የቀረችው። ቀጥታ ማይክል መጥቶ ወደ ቤቱ ይገባል። እዛም ቤት ውስጥ ያገኙትን ነገር ለሶስት አንድ ላይ በመሆን መዝረፍ ይጀምራሉ። በዚህ ሰዓት ግን ታስሮ የነበሩት ባልና ሚስት ሬጂና ካሮል ምን እያሰቡ ነበር? ይሄ በቃ ዘረፋ ነው። ስለዚህ እነዚህ ሰዎች ዘርፈው ከጨረሱ በኋላ የሚፈልጉትን ነገር ከወሰዱ በኋላ እኛን ትተውን ይሄዳሉ የሚል እሳቤ ነበራቸው። ነገር ግን የሆነው ነገር ይሄ አልነበረም። እነዚህ ወጣቶች የፈለጉትን ነገር ከዘረፉ በኋላ እቃውን ብቻ አልነበረም ይዞ መሄድ የፈለጉት፣ እነዚህንም ባልና ሚስት አንድ ላይ ይዘው መሄድ ፈልገዋል። ከዛም ምን ያደርጋሉ? እነዚህም ባልና ሚስት ይሸከሟቸውና ወደ ጋራጅ ይሄዳሉ። ከዛም የራሳቸውን መኪና ወደ ጋራጅ አምጥተው የመኪናውን ትራንክ ወይንም ደግሞ እቃ መጫኛ ከፍተው እዛ ውስጥ ይከቷቸዋል። ማይክልና አላን እዛው መኪና ውስጥ ይቀራሉ። ብሩስ የሚባለው ደግሞ ከዛ ጋራጅ ይወጣና ቲፋኒ ተከራይተው ወደምትገኘው መኪና ሄዶ ይገባል። ከዛም እነዚህ ይህንን መኪና እየነዱ ቲፋኒም ደግሞ ያኛው መኪና እየነዳች የሆነ ቦታ ይገናኙና ተያይዘው መሄድ ይጀምራሉ። ለ40 ደቂቃ ያክል ይጓዛሉ። ወዴት? ወደ ኖርዝ ዌስት ወደ ጆርጂያ ቦርደር አካባቢ ይሄዳሉ። ከዛም ቦርደሩ አካባቢ ሲደርሱ ከዋናው መንገድ ይወጡና ሌላ ትንሽ መንገድ አግኝተው በሱ ይሄዳሉ። ከዛም ወደ ጫካ መሃል ውስጥ ይገባሉ። ማንም ሰው ወደማያይበት ጫካ ውስጥ ይቆማሉ። የሚገርማችሁ ዝም ብሎ ብቻ አልነበረም እዛ ቦታ ላይ ሄደው የቆሙት። ይህንን ቦታ መጀመሪያ ቲፋኒና ጓደኞቿ ሄደው አጣርተው ነበር። ማጣራት ብቻ ሳይሆን ማድረግ ለሚፈልጉት ነገር ቀድሞውኑ አዘጋጅተውት ነበር። ይህንን ቦታ ቀድሞ አዘጋጅቷል ስላችሁ ምንድነው ያደረጉት? ጉድጓድ ቆፍረው ነበር። ለማን? ለሬጂና ለካሮል ለባልና ሚስቶቹ ጉድጓድ ቆፍረው መጀመሪያ አዘጋጅተው ነበር። ከዛም እዛ ቦታ ላይ ይደርሳሉ። መኪኖቹን ጎን ለጎን ያቆሙና እነዚህ ወጣቶች ከራሳቸው መኪና ይወርዱና አራቱም ተሰብስበው ሄደው የዛን መኪና የእቃ መጫኛ ይከፍታሉ። የሚገርማችሁ የዚህ መኪና ትራንክ ተዘግቶ ስለነበር ምንም ንፋስ አይገባም ነበረ። በዚህ ሰዓት እነሱ የነበሩበት እቃ መጫኛ የሙቀት መጠኑ በጣም ከፍ ብሎ ነበር። እንዳለ ሰውነታቸው
አልቧቸው ነበረ። በዚህ የተነሳ የታሰሩበት ገመድ ራሱ ሸሽቶ ነበረ። ከእጃቸው ከፊታቸው ላይ ሙልጭ ብሎ ሸሽቶ ነበረ። ልክ እነዚህ ወጣቶች መኪናውን በሚከፍቱበት ሰዓት ያገኙት ነገር ምንድነው? እነዚህ ባልና ሚስት እዛው ተቃቅፈው እያለቀሱ ምን ልንሆን ነው እያሉ በድንጋጤ ውስጥ ነበሩ፣ በላብ እንደተጠመቁ። እናም እነዚህ ወጣቶች በዚህ ሰዓት ሲመለከቷቸው እነዚህ ባልና ሚስት አቅም እንደሌላቸው ምንም ነገር ሊያደርጉ እንደማይችሉ ስለሚያውቁ ድጋሚ ማሰር አልፈለጉም። ከዛ ትራንክ ውስጥ ተሸክሟቸው ያወጧቸዋል። እናም በዚህ ሰዓት ነበር እነዚህ ባልና ሚስት ቲፋኒን ያዩዋት። ስለዚህ ቲፋኒ እዚህ ነገር ውስጥ እንዳለች እነዚህ ባልና ሚስት የዚህ ሰዓት ላይ ይገነዘባሉ። አስቡት እንግዲህ እንደዛ አድርገው ያሳደጓት፣ እንደዛ የተንከባከቧት ልጅ ይህን ሁሉ ነገር የምታደርግባቸው እሷ እንደሆነች በዚህ ሰዓት ይረዳሉ። እንደ ራሳቸው ልጅ ከልጅነቷ ጀምሮ ተንከባክበው ያሳደጓት፣ መኪና በነፃ የሰጧት፣ ማታ መግቢያታ እንደዛ እነሱ ጋር መታ የተቀበሏት፣ እንደዛ የሚወዷት፣ እንደዛ እንደ ራሳቸው ልጅ የሚያዩት ሴት ልጅ እንግዲህ እነሱን እንደዚህ አይነት ሁኔታ ውስጥ እንዲገቡ ስታደርጋቸው ምን ያክል ልባቸው እንደሚሰበር ማሰቡ የሚከብድ አይደለም። አሁን በዚህ ሰዓት እነዚህ ባልና ሚስት ቲፋኒን ሲያዩት ለምን እኛ ላይ እንደዚህ ታደርጊያለሽ ለምን ሲሏት ማይክል የተባለው ዝም እንዲሉ በጉልበት ይጠቀምና ዝም ያደርጋቸዋል። ከዛም እነዚህን ባልና ሚስት ይለያያቸዋል። ከዛ ምን ያደርጋል? የካሮል አንገት ላይ ያለውን ሀብል መንጭቆ ይወስዳል። እጇ ላይም ሰውነቷ ላይ ያሉትን ውድ ጌጣጌጦች እንዳለ ይወስድባታል። የጋብቻ ቀለበቷንም ጭምር ነበር የወሰደው። ከዛ ምን ያደርጋል? ወደዛ ወደ ቆፈሩት ጉድጓድ ገፍትሮ ይጥላታል። ከዛም ወደ እሷ ባል ወደ ሆነው ሬጅ ሄዶ እሱንም ይዞት እዛ ጉድጓድ ውስጥ ገፍትሮ ይጥለዋል። እዛም እነዚህ ባልና ሚስት ጉድጓድ ውስጥ እንዳሉ አተኛኘታቸው እንዴት ነበር? ሬጂ ወደ ግድግዳው ነበር ፊቱ የዞረው፣ ሚስቱ ደግሞ ወደ እሱ ነበር የዞረችው። በዚህ ሰዓት እሷ ጀርባውን እቅፍ አድርጋ ትይዝና እየተላቀሱ ነበር። በዚህ ሰዓት የነ ቲፋኒ ቅድ ምንድነው? እነዚህን ባልና ሚስት እዛ ጉድጓድ ውስጥ ከተናቸው እንደምንቀብራቸው በማስፈራራት የባንክ ኢንፎርሜሽናቸውን፣ ኤቲኤማቸውን እያንዳንዱን ዲቴይል ለመቀበል ነበረ። ባንክ ውስጥ ያለውን ገንዘባቸውን ለመዝረፍ ካስፈራራናቸው ምንም ሳይሰስቱ እያንዳንዱ ነገር ይሰጡናል የሚል ነበር እቅዳቸው። እናም እቅዳቸው ሰርቶ እነዚህ ባልና ሚስት የጠየቋቸውን እያንዳንዱ ነገር የባንክ አካውንታቸውን፣ ፓስወርዳቸውን፣ ኤቭሪ ዲቴይል የፈለጉትን ነገር ይሰጧቸዋል እነዚህ ወጣቶች ባቀዱት መሰረት። ከዛም እነዚህ ወጣቶች ከሬጂም ሆነ ከካሮል እድሜ ልካቸውን የሰበሰቡትን ገንዘብ ያላቸውን ኤቭሪ ነገር ይቀበላሉ። ግን በዚህ ነገር ብቻ አረኩም ነበረ። ምን ይወስናሉ? የእነዚህን ባልና ሚስት ህይወት ለማጥፋት ይወስናሉ። የሚገርሙ ደግሞ ህይወታቸው እንዲጠፋ ያደረጉበት መንገድ ለማሰብ ጭራሽ የሚከብድ ነበር። በህይወት እያሉ መቅበር ነበር እቅዳቸው። ምንድነው ያደረጉት? አካፋ ወስደው እነዚህ ባልና ሚስት እንደዛው ተኝተው ባሉበት ከእግራቸው ጀምረው በአካፋ አፈሩን አንድ በአንድ ቀስ እያደረጉ እየሞሉ ነበር። በዚህ ሰዓት እነዚህ ባልና ሚስት እየተማጸኗቸው እየለመኗቸው ነበር። እባካችሁ አትግደሉን፣ እባካችሁ አትግደሉን፣ የፈለጋችሁትን ነገር ሰተናቸዋል፣ እኛ ምንም አንልም፣ በፈጣሪ ስም እኛን ተውን እያሉ እየተማጸኗቸው ነበር። እነዚህ ወጣቶች ግን ጉዳያቸው አልነበረም። አፈሩን በአካፋ መሙላታቸውን ቀጠሉ። አንገታቸው ድረስ በዚህ ሰዓት አፈሩን ሞልተውታል። በዚህ ሰዓት እነዚህ ባልና ሚስት አንገታቸው ድረስ አፈሩ ስለተሞላ ክብደቱ መተንፈስ እንዳይችሉ እያሰቃያቸው ነበር። በዚህ ሰዓት ሬጅና ካሮል እነዚህ ሁለት ባልና ሚስት ልመናቸውን እንደቀጠሉ ነበር። ቢሆንም ግን ለረጅም ሰዓት መለመን አልቻሉም ነበር። ምክንያቱም አፈሩ አንገታቸው ድረስ ደርሶ ስለነበረ ለመተንፈስ እየተሰቃዩ ነበረ። የሲቃ አይነት ድምፅ እያወጡ ነበረ ሲማጸኗቸው፣ ሲለምኗቸው የነበረው። እነዚህ ወጣቶች አሁንም አላቆሙም ነበረ። አፈሩ እየተጨመረ ከፍ እያለ አፋቸው፣ አፍንጫቸው፣ አይናቸው ድረስ ደረሰ። በዚህ ሰዓት እነዚህ ባልና ሚስት ለመተንፈስ ሲሉ ወደ ላይ ወደ ሰማይ ቀና ብለው የሚችሉትን ነገር እያደረጉ ነበር። ቢሆንም ግን ትንፋሻቸውን ወደ ውስጥ ለማስገባት ሲሞክሩ ይህ አፈር በአፍንጫቸው፣ በአይናቸውና በጆሮአቸው ወደ ውስጥ መግባት ይጀምራል። በዚህ ሰዓት ግን ኃይለኛ ሳል ይዛቸዋል። ምክንያቱም አፈሩ ወደ ውስጥ እየገባ አየር በሚስቡበት ሰዓት አፈሩን እየሳቡት ስለሆነ፣ ከፍተኛ ሳል ስላለ አፈሩን ወደ ውስጥ እየሳቡ ስለሆነ መተንፈስ የሚባለው ነገር የማይቻል ይሆናል። እና እነዚህም ወጣቶች የመጨረሻውን አፈር በእነሱ ፊት ላይ ጨምሩትና አፈሩ ሙሉ በሙሉ እነዚህም ባልና ሚስት ይሸፍናቸዋል። አፈሩም ግን እንደዚህ ሙሉ በሙሉ ቢሸፍናቸውም የእነዚህ ሰዎች የሲቃ ድምፅ ግን ሙሉ በሙሉ ህይወታቸው ስላላለፈ ከውስጥ ሆነው ይሰማ ነበር። የሚገርማችሁ የእነዚህ ባልና ሚስት ህይወት ቶሎ አላለፈም ነበር። እነዚህ ሰዎች አፈሩን ሞልተው እቃቸውን እያነሱ እስከሚሄዱበት ሰዓት ድረስ የተወሰነ የሲቃ ድምፅ ይሰማ ነበር። ባልና ሚስት ህይወታቸው እስኪያልፍ ከባድ ስቃይ ውስጥ ነበሩ። እናም በብዙ ስቃይ ውስጥ ሆነው ህይወታቸው ያልፋል። ከዛም እነዚህ አራት ወጣቶች ይህንን ቦታ ይለቁና የሬጂና የካሮልን መኪና ይዘው የሆነ ጫካ ቦታ ውስጥ ይጥሉታል። ፖሊሶች ያገኙበት ቦታ እሱን እዛ ይጥሉትና ከዛ በኋላ ነበር ስቲፋኒ ሄዳ መኪና የተከራየችው። ከዛም በኋላ የእነዚህን ባልና ሚስት ኤቲኤም ተጠቅመው ሄደው ነበር ገንዘብ ሲያወጡ ፖሊሶች በቪዲዮ ካሜራ መጀመሪያ ላይ ያገኙት። ይህ የምትመለከቱት ፎቶ እንግዲህ ትክክለኛ ፎቶ ነው። ስቲፋኒ እነዚህን እንደ እናት እንደ አባት ሆኖ ያሳደጓትን ባልና ሚስት ህይወታቸውን በአሰቃቂ ሁኔታ እንዲጠፋ ካደረገች በኋላ ከጓደኞቿ ጋር ሆና ሰለብሬት ስታደርግ
የሚያሳየው ፎቶ ነው። ከዚህም በኋላ የእነዚህ ባልና ሚስት አስከሬን ከተቀበሩበት ቦታ ወጥቶ የአስከሬን ምርመራ ሲደረግ በአፍ ባፍንጫቸው፣ በጆሮአቸው እንዲሁም ደግሞ ሳምባቸው ውስጥ ከፍተኛ የሆነ አፈር እንደተገኘ ይረጋገጣል። ከዛም የአስከሬን መርማሪዎች እነዚህ ባልና ሚስት በህይወት እያሉ እንደተቀበሩ ሙሉ በሙሉ ያረጋግጣሉ። እናም የእነዚህ ባልና ሚስት ህይወታቸው ያለፈው በዚህ በአሰቃቂ ሁኔታ ነበር። የእነዚህ ባልና ሚስት ህይወት እንዲጠፋ ያደረጉት እነዚህ 4 ሰዎች ፍርድ ቤት ቀርበው ጥፋተኛ መሆናቸው ተረጋግጦ ተፈርዶባቸዋል። ብሩስ ኒክሰን የተባለው አራተኛው ሰው የተፈጠረውን እያንዳንዱ ነገር የተናገረው የእድሜ ልክ እስር ሲፈረድበት፣ ሌሎቹ ቲፋኒ፣ ማይክል እና አላን ዌድ የተባለ ወጣት ሶስቱም የሞት ፍርድ ተፈርዶባቸዋል። ቤተሰቦች የዛሬው አሰቃቂና እጅግ በጣም ዘግናኝ የሆነ ታሪካችን ይሄን ይመስላል። ከዚህ ቪዲዮ ምን አገኛችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሁላችሁም ይሄንን ቪዲዮ ላይክ በማድረግ እንድታበረታቱ ይጠይቃችኋለሁ። እዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ዋይዲቶም ነበርኩኝ። ቻው